ሰላም ውድ የዩቲዩብ ቻናሌ ቤተሰቦች እንዴት ናችሁልኝ? ሰሞኑን ቪዲዮ እየሰራሁ አይደለሁም። ትንሽ ስራ በዝቶብኝ ነው ይቅርታ እጠይቃችኋለሁ ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ላይክ አድርጉ ቀጥታ ወደ ስልካችሁ መደወያ ትገባላችሁ። ዛሬ ያመጣሁላችሁ እነዚህ 3 ሴቲንጎች ሳታስተካክሉ በጭራሽ ስልክ እንዳትደውሉ። የስልክ መደወያችሁን ከከፈታችሁ በኋላ የሶስት ነጥብጣቡን ትነኩና ሴቲንግ የሚለውን ትነካላችሁ ማለት ነው። ሴቲንግ የሚለውን ከነካችሁ በኋላ አንደኛ ላይ ብሎክ ነምበር ይላል ማለት ነው። ብሎክ ነምበር የሚለውን ይሄኛውን በጭራሽ እንዳታበሩ። ለምሳሌ ለምንድነው ካላችሁ ይሄን ካበራሁት አዳዲስ ስልክ ቁጥሮች ወደ እናንተ ሴቭ ያልተደረጉ ስልክ ቁጥሮች ሲደወሉ በጭራሽ አይገቡም ማለት ነው። ስልክ አይሰራም ብሎ ነው ለሱ የሚነግረው። ይሄ ብዙም አይጠቅመንም። እዚህ ጋር ደግሞ ፖይንት ነምበር የሚለን ስልክ ቁጥር ብሎክ ማድረግ የምንፈልገውን ስልክ ቁጥር ቀጥታ እዚህ ጋር ሞልተንለት ሪሲት ካልነው ብሎክ ይሆናል ማለት ነው። በሌላኛው መንገድ ደግሞ እዚህ ጋር ኮንታክት የሚለው ማለት ነው። ኮንታክትስ ቀጥታ ሴቭ ያደረግናቸውን ሰዎች ወደ እነሱ ያስገባንና ብሎክ ማድረግ የምንፈልገውን ሰው ከዛ ውስጥ መርጠን ብሎክ ማድረግ እንችላለን ማለት ነው። አንደኛ ብሎክ ነምበር የሚጠቅመን ለዚህ ነው። ሁለተኛ ደግሞ ሰፕሊመንተሪ ሰርቪስ የሚለውን ነው የምንነካው ማለት ነው። እሱን ስንነካ ትንሽ በዚህ መንገድ ካመጣላችሁ በኋላ እኛ የምንነካው ምንድነው ከዚህ ውስጥ ኮል ፎርዋርዲንግ የሚለውን ነው ማለት ነው የምንነካው። ኮል ፎርዋርዲንግ የሚለውን ከነካን በኋላ ሁለት መንገድ ያስመርጠናል። እናንተ የምትደውሉት በቪዲዮ ኮል ነው ወይስ በቮይስ ኮል ነው ይለናል። እኛ የምንደውለው ብዙ ሰው የሚደውለው በቮይስ ኮል ስለሆነ ቮይስ ኮልን መርጣለሁ ማለት ነው። በዚህ መንገድ ካመጣለን በኋላ አንደኛ ላይ ኤልዌስ ፎርዋርድ የሚለው ይሄ ኤልዌስ ፎርዋርድ ለምን ይጠቅመናል ካላችሁ ለምሳሌ በደንብ አዳምጡኝ። እዚህ ጋር ይሄ የጓደኛዬ ስልክ ነው ልበል። የኔ ስልክ ደግሞ ሌላ ቦታ ነው ያለው። ቀጥታ ምን አደርጋለሁ ማለት ነው የራሴን ስልክ ቁጥር እዚህ ላይ በሞላ የጓደኛዬ ወደ እሱ የሚደወሉ ስልኮች ቀጥታ ወደ እኔ ነው የሚገባው ማለት ነው። ሴትም ብትደውልለት ቀጥታ ወደ ማን ነው የሚገባው ማለት ነው? የእሱን ስልክ ትቶ ወደ እኔ ስልክ ነው የሚገባው ማለት ነው። የኔ ስልክ ቁጥር እዚህ ጋር ኤልዌስ ፎርዋርድ የሚለው ቦታ ላይ የራሴን ስልክ ቁጥር ከሞላው ቀጥታ ወደሱ የሚደወሉ ስልኮች ወደ እኔ ስልክ ነው የሚገቡት ማለት ነው። ሁለተኛ ደግሞ ፎርዋርድ ዌን ቢዚ ይላል ማለት ነው። ይሄ የጓደኛዬ ነው ስልክ ነው ብዬ ነው ያሳየዋችሁ ማለት ነው። ኤልዌስ ፎርዋርድ መጀመሪያ ላይ ያለው ይሄኛ ሁለተኛ ላይ ፎርዋርድ ዌን ቢዚ የሚለው ለምሳሌ የእናንተ ስልክ ቢዚ ሆኖ ስልክ ማንሳት አልፈለጋችሁም፣ ነገር ግን ሌላ ሰው እንዲያነሳላችሁ ከፈለጋችሁ ምን ታደርጋላችሁ ማለት ነው? የዛን ሰው ስልክ ቁጥር የራሳችሁ ፎርዋርድ ዌን ቢዚ የሚለው ላይ ትሞላላችሁ ማለት ነው። የራሳችሁ ስልክ ላይ ከዛን ሰው ሲደውልላችሁ ቀጥታ የሚገባው ወደሱ የዛ ሰውዬ እናንተ እዚህ ጋር የሞላችሁ ስልክ ወደሱ ይገባል ማለት ነው። የጓደኛችሁ ስልክ ሊሆን ይችላል። እዚህ ጋር ታስሩና ሲደወል ወደ እናንተ ሰው ሲደውልላችሁ ቀጥታ የሚገባው ምንድነው ማለት ነው? ወደ ጓደኛችሁ ስልክ ነው ማለት ነው የሚገባው። ፎርዋርድ ዌን ቢዚ ይላል ማለት ነው። ያልገባችሁ ነገር ካለ ቀጥታ በኮመንት አሳውቁኝ። ሶስተኛ ላይ ፎርዋርድ ዌን አነስወርድ የሚለው ይሄ ለምን ይጠቅማናል ካላችሁ ይሄኛው ስልክ ቁጥር ለምሳሌ ይሄም የጓደኛዬ ስልክ ነው ልበላችሁና ስልክ ማንሳት አልፈለገም ይሄኛው ማለት ነው። ምን ያደርጋል ማለት ነው? ስልክ ቁጥሬን ቀጥታ እዚህ ላይ ሞላና እሱ በአንደኛ ስልክ ይሄ ይገባለታል። አንዴ ይገባለታል ሰው ቁጥር ሲደወልለት ማለት ነው። እንደመጀመሪያው እንደ ኤልዌስ ፎርዋርድ አይደለም። ይሄ ሶስተኛ ላይ ያለው ማለት ነው። ቀጥታ የራሴን ስልክ ቁጥር ሞላና አንደኛ ላይ ተደውሎለት ካላነሳ ምን ይሆናል ማለት ነው? በሁለተኛ ላይ ወደ እኔ ይገባል ማለት ነው። በአንደኛ ላይ እሱ ካላነሳ በሁለተኛ ላይ ወደ እኔ ይገባል ማለት ነው። አንዱ ፎርዋርድ ዌን አንስወርድ የሚለው ይሄ አንዱ ለዚህ ነው የሚጠቅመው ማለት ነው። እነዚህ አራተኛ ላይ ያለው ደግሞ ይሄኛው ተመሳሳይ ነው ማለት ነው። እነዚህ ለምን ይጠቅመናል ካላችሁ ስልክ ቁጥራችሁን ወደ ሌላ ሰው ላይ ለማሰር ከፈለጋችሁ ወደ ሌላ ሰው እንዲገባ ከፈለጋችሁ እነዚህ ለዚህ ይጠቅመናል ማለት ነው። ይሄ ቮይስ ኮል ለዚህ ይጠቅሙናል። እነዚህ አራት ሴቲንጎች ማለት ነው። እነዚህ ዲሴብል መሆናቸውን ማረጋገጥ አለባችሁ ማለት ነው። ዲሴብል ካልሆኑ የእናንተ ስልክ አደጋ ውስጥ ነው ማለት ነው። መጨረሻ ላይ ላሳያችሁ የምፈልገው ቀጥታ ወደ ስልካችሁ ሴቲንግ ትገቡና ወደ ስልካችሁ ሴቲንግ ከገባችሁ በኋላ ምን ታደርጋላችሁ ማለት ነው? ቀጥታ አፕስ የሚል ትፈልጋላችሁ ማለት ነው። አፕስ የሚለውን ትፈልጋላችሁ። አፕስ የሚለውን ካገኛችሁ በኋላ ፖይን ብላችሁ ሰርች ታደርጋላችሁ። ካላገኛችሁ ማለት ነው እዚህ ውስጥ ካላገኛችሁ አፕስ የሚለውን ነክታችሁ ካላመጣላችሁ እዚህ ጋር አምጥቶልኛል ማለት ነው።
ፖይንት እዚህ ጋር ነካዋለሁ ማለት ነው። እሱን ከነካው ምን አደርጋለሁ ማለት ነው? ቀጥታ ፐርሚሽን የሚለውን ፈልግና ፐርሚሽን የሚለውን አንዴ ነካለሁ ማለት ነው። ፐርሚሽን የሚለውን ከነካው በኋላ እነዚህ 1 2 3 4 5 6 7 8 9 እነዚህ 9 ሴቲንጎች ለምን ይጠቅሙናል ካላችሁ ለምሳሌ ታችሁ ምን አደርጋለሁ ማለት ነው። እዚህ ጋር ደኒ የሚለውን ነካና ደኒ ኤኒዌይ ብዬ ነካዋለሁ ማለት ነው። ይኸውን የነካሁት ማንም ሰው ያለኔ ፍቃድ መደወልም ሆነ ካሜራ ማንሳት አይችልም ማለት ነው። ቀጥታ ላሳያችሁ ማለት ነው። ቀጥታ ወደ ካሜራ ማንሻ ብገባ ምን ይሆናል ማለት ነው? ቀጥታ ምን ይላል ማለት ነው? አንኤብል ቱ ፖይንት ካሜራ ቱ ሴቲንግ ጎ ቱ አፕሊኬሽን ኢንፎ ፐርሚሽን ዘ አለው ዘ ፎሎዊንግ ፐርሚሽን ኤንድ ትራይ አጌን ይለኛል። ምን ማለት ነው ይሄኛው ማለት ነው? ቀጥታ ዘግቼዋለሁ ማለት ነው። ያለኔ ፍቃድ አንድ ሰው ካሜራ ማንሳት አይችልም ማለት ነው። ቀጥታ በዚህ መልክ ገብታችሁ ፐርሚሽን ካልፈቀዳችሁለት በስተቀር በተአምር ማንም ሰው የእናንተን ስልክ ያለ እናንተ ፍቃድ መጠቀም አይችልም ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ አድርጉ ነው። በሌላ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ። ይመቻችሁ።